የሚገድል የሰው ልጅ ወደ ቀብር የሚልክ በሽታ ምንም አይነት በሽታ የለም። ነቢ ዓለይሂ ሰላቱ ወሰላም በሐዲሳቸው ሲናገሩ አልዓይን አይንናስ አሉ ትድኺሉ ረጁለ አልቀብረ ሰውየውን ወደ ቀብር ይንደዋል አሉ፣ ወደ ቀብር ይልከዋል አሉ። አክሰሩ መን የሙቱ ሚን ኡመቲ ባዕደ ቀዷኢ ወልቀድር ቢሰበቢል አይን ከቀዷ ወልቀድር በኋላ አብዛኞቹ ኡመቶች የሚሞቱት በአይንና ሰበብ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። አላህ ይጠብቀን። ታማ ሐኪም ቤት ሄዳለህ፣ ለህመም መፍትሄ አታገኝም። ልጅ መውለድ ትፈልጊያለሽ፣ በህክምና ስትታይ መውለድ ትሻለሽ፣ ትበያለሽ። ግን አንቺ እየወለድሽ አይደለም፣ አመታት እየተቆጠሩብሽ ነው። ልጆችሽ ሰላም የላቸውም። ቤት ውስጥ ቤተሰብ ይባላል፣ ስራ ይበለሻሻል፣ የተለያየ ሐኪም ቤት የተለያየ በሽታዎች ትባላል። ሁሉንም ተጠቀምክ፣ መፍትሄ ግን አላገኘህለት። ወላሂ አይንናስ ነው የሚሆን። በአይን የሆነ ሰው ወቅቶሃል፣ በልቶሃል። አንደኛው ሰሐቢይ ሰውነቱን እየታጠበ ባጠገቡ አንድ ሰሐባ አለፈ። ሲያልፍ ያኛው ሰሐቢይ ሰውነቱ እንዴት ነው የሚያምረው ብሎ ታለፈ። ብዙም አልቆየም፣ የሚታጠበው ሰሐባ ታመመ። ሰሐቦች ግራ ተጋቡና ነቢ ዓለይሂ ሰላቱ ወሰላም ዘንዳ ሰሐቢዩን ተሸክሞት ይዞት መጡ። ምን ሆኖ ነው? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲታጠብ ደህና ነበር፣ በድንገት ታሞ ወደቀ አሏቸው። ሲታጠብ ሰውነቱን ተመልክቶት ማሻአላህ ያላለ ግለሰብ አለ እንዴ ከናንተ ውስጥ አሉ። አዎ አለ ሰሐቢዩ፣ እኔ አይቼዋለሁ። ነቢ ዓለይሂ ሰላቱ ወሰላም ጠንከር ያለ ቃል ነበር የተጠቀሙት። ወንድምህን ልትገለው ፈለክ እንዲህ አሉት። ልትገለው ነበር፣ እችን ቃል ነበር የተጠቀሙት። ወንድምህን ልትገለው ፈለክ እንዲህ። አይንናስ ይገላል። አላህ ይጠብቀን። አይንናስ ይገላል። ስለዚህ ሰዎችን ከመግደል እንቆጠብ፣ በአይን ሰዎችን ከመብላት። አልዓይን ሐቅ ነው፣ አይንናስ ሐቅ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያ እንዴት ነው የምንቆጠበው? የሆነ ወንድምህ ላይ የሚያስደንቅ የሚያስደስት ነገር ስታይ ማሻአላህ በልለት፣ ተባረከላህ በል። ያማረ ትዳር ካየ ማሻአላህ በል። አልፎለት ካየ ማሻአላህ በል። ጥሩ ልብስ ለብሳ ስትወጣ ካየሃት ማሻአላህ በያት። አትቢያት እህትሽን፣ ልጆችሽን ማሻአላህ በያቸው ቤት ውስጥ። ይህም ማንል ከሆነ ያ ቤተሰብ ይጎዳል፣ ያ ሰው ይጎዳል። እኛም እንዳንጎዳ ደግሞ ነቢ ዓለይሂ ሰላቱ ወሰላም የምንጠበቅበት መንገድ ሰጥተውን ነግረውን ያለፉት። ምን አሉን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም? ለዚህ መፍትሄው ተዐወዙ ቢላህ፣ በአላህ ተጠበቁ። በአላህ